$5 እንዳያመልጥ ከዋሃዳ አፕሊኬሽን። እንደምታዩት በፕላይ ስቶር ላይ 10,000 ሰዎች ብቻ ናቸው ዳውንሎድ አድርገው ገንዘብ እየሰሩ ያሉት። ሙሉ ስራውን ከማየታችን በፊት አካውንቱን ሰብስክራይብ እና ቪዲዮን ላይክ ያድርጉ። የአፕሊኬሽኑን ሊንክ ከፈለጋችሁ በዲስክሪፕሽን ቦክስ እና በቴሌግራም ላይ አስቀምጫለሁ። አፕሊኬሽኑን ዳውንሎድ እንዳደርጋችሁ እዚህ ጋር በኢሜይላችሁ እንድትገቡ ያደርጋችኋል። የምትፈልጉትን አንድ ኢሜይል ናክታችሁ እዚህ ጋርም ኮንታይን ብላችሁ እለፉ። ትንሽ ሎድ አድርጎ ያመጣላችኋል ማለት ነው። እዚህ ጋር አሁን የእናንተን ኢንፎርሜሽን ታስገባላችሁ። ኢንተር ዩር ኒክኔም የሚለው ጋር የምትፈልጉትን ስም ታስገባላችሁ። እኔ የምፈልገው ያው በቻናሌ ስም ድር ቲፕ ብዬ ኒክኔም አስገባለሁ ማለት ነው። ስሜን አስገባለሁ። ከታች በኩል ጾታ አለ። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት ብላችሁ ጾታችሁን አስገቡ። ከፈልጋችሁ ደግሞ ከላይ በኩል ፎቶአችሁን ማድረግ ትችላላችሁ። ከታች በኩል እድሜያችሁን ከ18 ዓመት በላይ አድርጋችሁ ሰብሚት በሉ። አፕሊኬሽኑ ላይ እንደገባችሁ እዚህ ጋር እንደምታዩት ለአዳዲስ ተጠቃሚዎች ጊፍት አለ ማለት ነው። ጊፍታችሁን ኦኬ ብላችሁ ተቀበሉ ማለት ነው ስጦታውን። ከዛም እዚህ ጋር በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ላይቭ ላይ ገንዘብ እየሰሩ ጌም እየተጫወቱ እየተወያዩ ነው ያሉት። ላይቫቸው ላይ መገኘት ወይም ላይቫቸው ውስጥ ላይ መግባት ከፈለጋችሁ የምትፈልጉትን እየነካችሁ መግባት ትችላላችሁ። ወደ ውስጥ ሆም የሚለው ከታች በኩል ያለችው የቤት ምልክት የላይቭ ቦታ ነው። ላይቭ የምትሰሩበት ቦታ ማለት ነው። ሁለተኛው ፊውቸር ደግሞ ከታች በኩል እንደምታዩት የሚሴጅ ቦታ ነው። ኢትስ ኖርማል ኖቲፊኬሽን፣ የተለያዩ ነገሮች መልእክቶች እዚህ ጋር ነው የሚገቡት ማለት ነው። ሶስተኛው ደግሞ ሚ የምትሏናት ሚ የምትሏን አንድ ጊዜ ነግታችሁ ስገቡ እዚህ ጋር በጣም ቀላል ነው። ፕሮፋይላችሁ ማለት ነው በቀላሉ እዚህ ጋር የተለያዩ ሴቲንጎች አሉ። የራሳችሁን ገንዘብ የሰራችሁበትን ቫልዩ ማየት ትችላላችሁ። ከላይ በኩል እንደምታዩት ደግሞ ሰዎችን ኢንቫይት በማድረግ እና ስፓይን በማድረግ ገንዘብ መስራት ትችላላችሁ እያለኝ ነው። አንድ ጊዜ ነክታችሁ ወደ ውስጥ ብገቡ አጋጣሚ ከሆነ አሁን $5 ዊዝድሮ ላደርግ ይችላል ማለት ነው። እዚህ ጋር እንደገባችሁ 3 ስፓይን ይሰጣችኋል። ለሁላችሁም አዲስ ገቢ ከሆናችሁ ጎቶ ስፓይን ይላል። ሌላኛው ደግሞ ከላይ በኩል እንደምታዩት የተለያዩ ሰዎች $5 ዊዝድሮ ያደረጉትን ኢንፎርሜሽን እያሳየኝ ነው። በጣም ብዙ ሰዎች ነው $5 ዊዝድሮ እያደረጉት ያሉት። እዚህ ጋር አሁን እኔ ጎ የምትሏን አንድ ጊዜ ንግቼ ስፓይን አደርጋለሁ። እዚህ ጋር የተለያዩ ገንዘብ የሚያስገኙ ጊፍቶች ይሰጡኛል ማለት ነው። እዚህ ጋር እንደምታዩት አሁንም 2 ስፓይን ይቀረኛል። ወደ $2.7 ሰርቻለሁ። አሁኑን እዚህ ጋርም አሁንም ስፓይን አድርጌ ጊፍት ተሰጥቶኛል። ዊር የምትሏን አንድ ጊዜ ንኳት። ዊር የምትሏን አንድ ጊዜ ከነካችሁ በኋላ ወደ ኋላ ተመልሳችሁ አሁን ደግሞ አንድ ስፓይን ብቻ ነው የቀረችኝ። እቺ አጋጣሚ $1 ከሆነች ዊዝድሮ ላረጋት እችላለሁ። ስፓይን አድርጌያለሁ። ወይኔ ይሄ አሁን ኢኩፕ ነው የምትሏን አንድ ጊዜ እነካለሁ። ስነካ አሁን ጊፍት ነው የተሰጠኝ። አብዛኛው ጊዜ ጊፍት ነው የሚሰጣችሁ። ከነዚህ ከሁለቱ አንድ ጊፍት ነው የሰጠኝ። ሁለቱንም ዊር እያላችሁ መልበስ ትችላላችሁ። ጊፍት ይሰጣችኋል። አሁን እችኛዋንም ጊፍት ዊር ብዬ እለብሳታለሁ። ከዛ ወደ ኋላ ከላይ በኩል ነክቼ ስመለስ እዚህ ጋር እንደምታዩት $4.5 ነው። 0.5 ብቻ ዶላር ነው የቀረኝ $5 ለማድረግ። አጋጣሚ እናንተ $5 ልደርሱ ስለምችሉ ሁላችሁም የገባችሁ ገንዘብ ስሩ። እዚህ ጋር ስፓይን ለማግኘት የስፓይን ቲኬት ለማግኘት ቬሪፊኬሽን የራሳችሁን ፊት ቬሪፋይ ማድረግ አለባችሁ። ለ10 ደቂቃ ላይቭ ላይ ከተቀመጣችሁ ማይካችሁን ከፍታችሁ አንድ ስፓይን ይሰጣችኋል። ጓደኛ በመጋበዝም አንድ ስፓይን ማግኘት ትችላላችሁ። እኔ አሁን ኮምፕሊት ቬሪፊኬሽን የምትሏን ነክቼ የራሴን ፊት አስገባለሁ። ስታርት የምትሏን እየነካችሁ የራሳችሁን ፊት ትክክለኛውን ማስገባት ትችላላችሁ። እዚህ ጋር እንደምታዩት አሁን ፌስ ቬሪፊኬሽን ቬሪፋይ አድርጌ የተመለስኩኝ ነው። እዚህ ጋር እንደምታዩት ሰክሰስፉሊ ቬሪፋይ ላደርግ ችያለሁ። ኦኬ ብላችሁ ወደ ኋላ ትመለሳላችሁ። እዚህ ጋር እንደምታዩት ቬሪፋይ ስላደረኩኝ ኮሌክት እያለኝ ነው። እዚህ ጋር እንደምታዩት አንድ የስፓይን ቲኬት ሰጥቶኛል። ወደ ኋላ ተመልሼ አሁን ስፓይን ያደርጋለሁ። አጋጣሚ 0.5 ከሆነ ዊዝድሮ ላደርግ እችላለሁ። አጋጣሚ ነው። እዚህ ጋር እንደ እድል አይነት ነው። ይኸውና አንድ ጊፍት ሰጥተውኛል። ይህም ጊፍት ጸዴ ከሆነ ላወጣ እችላለሁ ማለት ነው። ላወጣ አልችልም። ይሄኛው በጣም ትንሽ ኮይን ነው። በጣም ትንሽ ጊፍት ነው የሰጡኝ። እዚህ አፕሊኬሽን ላይ እንደዚህ ያደርጋችሁ በቀላሉ መስራት ትችላላችሁ። ከታች በኩልም ለ10 ደቂቃ ማይካችሁን ከፍታችሁ በላይቭ ላይ ከተቀመጣችሁ ሌላ የስፓይን ቲኬት እንሰጣለኝ ያሉ ነው። ሌላኛው ደግሞ ጓደኛ በመጋበዝ ያ ጓደኛ ደግሞ ፌስ ቬሪፊኬሽን ሲያልፍ አንድ ስፓይን ይሰጣሉ። እዚህ ጋር ቬሪፊኬሽን ህግ ላይ እዚህ አፕሊኬሽን ላይ በቀላሉ እንደዚህ ያርጋችሁ መስራት ትችላላችሁ። አሁን ደግሞ የምንሄደው ወደ መጨረሻው ወደ ዊዝድሮ ሲስተም ነው የምንሄደው። እዚህ ጋር እንደምታዩት ክሪስታል 500 ኮይን እያለኝ ነው። እሷን አንድ ጊዜ ነክታችሁ ትገባላችሁ።
እዚህ ጋር ኤክስቼንጅ የሚለው ጋር ኮይን በኮይን ኤክስቼንጅ ማድረግ ነው። እኛ ደግሞ ይሄኛውን አንፈልግም። ካሻውት የምትለውን ተነካላችሁ። እዚህ ጋር ፕሊስ ኢንተር ዩር ከረንሲ እያለኝ ነው። ከፈለጋችሁ በሁለት አማራጮች ልታወጡት ትችላላችሁ። በዩኤስዲቲ እና ኢትዮጵያ በሚለው በኢትዮጵያ በተለያዩ ባንኮች ልታወጡት ትችላላችሁ። ለምሳሌ በቴሌብር፣ በንግድ ባንክ እና በአዋሽ በአብሲኒያ ዊዝድሮ ማድረግ ትችላላችሁ በቀላሉ። እዚህ ጋር ለምሳሌ ቴሌብር የምትለውን አንድ ጊዜ ብነኩ የተለያዩ ኢንፎርሜሽኖቻችሁን እዚህ ጋር ታስገባላችሁ። ኢንተሪዮር አካውንት የሚለው ጋር የቴሌብር ስልክ ቁጥራችሁን፣ ከታች በኩል ደግሞ ኔም የሚለው ጋር ስማችሁን፣ ከዛ የዋትሳፕ ስልክ ቁጥራችሁን ታስገባላችሁ። ከላይ በኩል እንደምታዩት $1 ወደ 155 ብር አካባቢ ነው። እንደዛ ነው የሚከፈልላችሁ ማለት ነው። ሌላኛው ደግሞ በባይናንስ እና በዩኤስዲቲ ማውጣት ትችላላችሁ። የዛሬ ቪዲዮ ይህንን ይመስላል። ሰብስክራይብ እና ላይክ ማድረጋችሁን እንዳይረሳ። ቴሌግራሜንም ጆይን እያደረጋችሁ ሁላችሁም $5 እንዳያመልጣችሁ።